ጤና ይስጥልን ውድ ተከታታዮቻችን እንደምን አላችሁ? ይህ ተራራ ዴይሊ ኒውስ ነው። የሰዓቱን ዜና ይዘን ቀርበናል። እስከ ዝግጅታችን ማብቂያ አብራችሁን እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜና። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ የሚያደርገውን በረራ ከፊሎቹን መሰረዙን አሳውቀዋል። በአማራ ክልል በመንግስት ወታደሮችና በፋኖ ኃይሎች መካከል የሚካሄደው ውጊያ ጦርነት አይደለም ወይስ ጦርነት ነው በሚለው አጠር ያለች ክርክር ይዘናል፣ እናደርሳቸዋለን። ከወደ ውጭ ያገኘነው ዜና በመካከለኛው ምስራቅ ሲፈራ የነበረው ፈነዳ፣ ሲጠበቅ የነበረ ጦርነት ደግሞ ተጀምሯል። አሜሪካና እስራኤል ተጣምሮ ኢራን ላይ ጥቃት ፈጽመዋል። ኢራንም የበቀል እርምጃ ወስዳለች። ወደ ጦርነት ገብተዋል። ጦርነቱ ተባብሶ ውሏል። ተጨማሪ ይዘናል። ከዜና ጋር አብራችሁ የምቆየው ብስራት ነኝ። ዜና በዝርዝር። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ የሚያደርጋቸውን በረራዎች የተወሰኑትን መሰረዙን አስታውቀዋል። በረራዎቹ የተሰረዙት በመካከለኛው ምስራቅ በተከሰተው የሰላም ችግር ምክንያት መሆኑን ገልጿል። አየር መንገዱ ባወጣው መግለጫ መሰረት ወደ ቴልአቪቭ፣ ደማምና ወደ ቤይሩት የሚደረጉ በረራዎች እንደሆኑ አስታውቀዋል። አየር መንገዱ ይህንን ውሳኔ የወሰነው የተጓዦችንና እንዲሁም የአየር መንገዱ ሰራተኞችን ሰላም ለማረጋገጥ ነው ሲል ገልጿል። በተጨማሪም ተጓዦቹ ተጨማሪ ወይም ሌላ ችግር እንዳይፈጠር ተጓዦቹ ወደ መካከለኛው ምስራቅ የሚያደርጉትን ጉዞ በተመለከተ በተቋሙ ዲጂታል ቻናል ላይ መከታተል ይችላሉ ብለዋል። የተሰረዙት የበረራ ፕሮግራሞች ዛሬ ጠዋት አሜሪካና እስራኤል ተጣምሮ ኢራን ላይ ጥቃት ከፈጸሙ በኋላ ሲሆን በተመሳሳይ የአውሮፓና ሌሎች ሀገሮችም ወደ መካከለኛ ምስራቅ የሚያደርጉትን በረራ ማቋረጣቸውን አስታውቀዋል። በአማራ ክልል በመንግስት ወታደሮችና በፋኖ ኃይሎች መካከል የሚካሄደው ውጊያ ጦርነት አይደለምን? ቢያንስ ለ3 ዓመት የተካሄደው ውጊያ ጦርነት ካልሆነ ምን ይሆናል? ጦርነት ለመሆን ደግሞ ምን አይነት መልክ መያዝ አለበት? ይህን በተመለከተ እችን አጭር ክርክር ይዘናል። እስቲ እንከታተል። ፋኖን አምጥተህ 4 ኪሎ አስገባል አለ። ጦርነቱ ይቆም። ህዝብ እየገደለ ያለው ህፃናትን ከትምህርት ገበታ እያፈናቀለ ያለ ጦርነት እንዲቆም ድርድር ይደረግ ነው ያለው። እሺ ሚስጥረ ሌላ ደግሞ ልጨምር። አሁንም አብራችሁ እየሰራችሁ ለመሆኑ ያመላክታል። ስለዚህ የሀፓን አሳስቦት የፋኖ ጉዳይ በቅድመ ሁኔታነት ለምርጫ ሁሉም እንትን ያነሳ የፋኖ ጉዳይ ብቻ ወይም የሆነ ታላቂ ኃይል አይደለም። ኢሹአችን ጦርነት መቆም አለበት። ጦርነቱ እንዲቆም ጄኒውን ድርድር ያስፈልጋል። አፍተሮል ጦርነት እየተደረገ ነው ለማለትም አሁን በኔ ደረጃ ወይም በአንቺ ደረጃ ተገቢ ነው ወይ ማለት ግጭት ነው ጦርነት ነው የኔና አንቺ እንትን አይደለም። ነገር ግን ዞሮ ዞሮ አይ ነው እንጂ ጦርነት የምትለው አሁን ለምሳሌ ጠቅላይ ሚኒስትሩ ለፊት የገለጹት ምንድነው? ጦርነት ነው እኛ ሳንፈርም የሚላ ጦርነት ነው ሳቸው ካሉ እንላለን። አዳምጠኝ እንትኑ ብያኔውን እኮ ልነግርህ ነው። እኛ ሳንፈርም የሚላክ ድሮን የለም፣ ድሮን እንልካለን ፈርመን። እያንዳንዱ የድሮን ጥቃት በእኛ የተፈረመበት ነው ብለዋል። ያ ድሮን እኔ እውነቱን ለመናገር ታጣቂን ገደለ ሲባል አልሰማሁም። ንጹሃንን ነው ተደጋጋሚ ሲገድል የነበረው። ጦርነት ለማለት ምንድነው የሚጠበቀው? ጠቅላይ ሚኒስትሩ ወይ ሀገር እመራለሁ የሚለው አካል ወጥቶ ጦርነት ካላለው እያንዳንዱ የሚያሳየው ነገር ጦርነት ሆኖም ጦርነት አንለውም ግጭት ነው ልንለው እንችላለን ነው ፖይንቱ። መንግስት ሊተው የሚገባቸው አሉ። ወይም አሁን ያልሹን ለምሳሌ በዚህ ቦታ ላይ ጦርነት እያደረግን ነው መንግስት ሳይል በግጭት ደረጃ ያለውን ጦርነት ልል አልችልም። አይ ንጹሃን በጅምላ እየተገደሉ ግጭት ነው ልለው ደግሞ ነው በጅምላ እየተገደሉ የሚለውንም የሚያጠና አካል እሱማ በጣም ብዙ ዓለም አቀፍ ተቋማት ገለጹት። የኔና ያንቺ አጀንዳ ግን ይሄ ቅድመ ሁኔታው ነው ለያፋ። ስለዚህ አብሮ እየሰራ ነው ሊያስብል ይችላል። ወይም መንግስት አብራችሁ እየሰራችሁ ነው ብሎ ቢተነኩሳችሁ ተገቢ አይደለም። ከገባችሁበት በደንብ ከዚህ ከአጭር ክርክር እንደምትረዱት በአማራ ክልል እየተካሄደ ያለውን ውጊያ ብዙ ንብረቶችን ያወደመ፣ የብዙ የንጹሃንን ህይወት የቀጠፈ፣ እንደዚሁም የብዙ ንጹሃንን ደም ያፈሰሰ ቢያንስ ለ3 ዓመት የቀጠለ ጦርነት አይደለም ብሎ ማለት እንዴት ይቻላል? ጦርነት አይደለም ለማለት ደግሞ አይከብድም? ፍርዱን ለፈራጁ
ከውጭ ወዳገኘነው ዜና ስናልፍ ሲፈራ የነበረ ፈነዳ፣ ሲጠበቅ የነበረ ሆነ። ይኸውም አሜሪካና እስራኤል ተጣምሮ ኢራንን ለመምታት ለብዙ ጊዜ ሲዘጋጁበት የነበረውን ዛሬ አድርገውታል። ኢራን ላይ ጥቃት ፈጽመዋል። ኢራንም ከተመታች እንደምትበቀል ስትዝት ነበር። እንደ ዛተችውም አድርገዋለች። የተጀመረውም ጦርነት የዓለም አጀንዳ ሆኗል። የዓለምን ቀልብ ስበዋል። ኢራን በኳታር፣ በባህሬን፣ በኤምሬትስ በሚገኙ የአሜሪካ ቤዞች ላይ ጥቃት ሰንዝራለች። በመካከለኛው ምስራቅ ከፍተኛ ጦርነት ተቀስቅሷል። ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ ነው መጠነ ሰፊ ጥቃት የሰነዘረችው። በኳታር፣ በባህሬን፣ በኩዌትና የተባበሩት አረብ ኤምሬትስ የሚገኙ የአሜሪካ ወታደራዊ ይዞታዎች የኢራን ሚሳኤሎችና ድሮኖች ኢላማ ሆነዋል። በተለይም በባህሬን የሚገኘው የአሜሪካ 5ኛው የባህር ኃይል ጠንካራ ጥቃት እንደደረሰበት ዘገባዎች እየወጡ ነው። ኢራን ይህ እርምጃ አሜሪካና እስራኤል ላደረሱባት ጥቃት አጸፋ መሆኑን ገልጻለች። በቀጠናው የሚገኙ የአሜሪካ ይዞታዎች በሙሉ ኢላማዎች ናቸው ስትልም አስጠንቅቃለች። እዚሁ ጋር እንድታቆሙና በአስቸኳይ ወደ ኋላ እንድታፈገፍጉ እንመክራቸዋለን። ከዚህ ነጥብ በላይ አንዲት እርምጃ ወደፊት እንዳትራመዱ። እኛ በቁም ነገር ከተነሳን ስለ ተኩስ አቁም ድርድር የምናወራው ወሬ አይኖርም። ላለፉት 50 ዓመታት ላደረሳችሁብን በደልና ውድመት በትዕግሥትም አልፈነዋል። እናንተ ግን ትዕግሥታችንን እንደ ደካማነት ቆጠራችሁት። ካሜኒ አክለውም ኢራን ወደ ቅዱስ መከላከያም የኢራን ኢራቅ ጦርነት ወቅት ወደ ነበረው ወታደራዊ ቁርኝነት ከተመለሰች አሜሪካ ከባድ ችግር ውስጥም እንደምትወድቅ አስጠንቅቀዋል። ኢራን ከጎረቤቶቿ ሳውዲ አረቢያ፣ ኤምሬትስ፣ ባህሬን፣ ኳታር፣ ቱርክና ኢራቅ ጋር ያላትን ወንድማማችነትና ወዳጅነትን እንደምትጠብቅም የገለጹት ካሜኒ ነገር ግን በእነዚህ ሀገራት ውስጥ የሚገኙት የአሜሪካ የጦር ሰፈሮች ፈጽሞ ደህና እንደሚሆኑ አስገንዝበዋል። ትራምፕ ወደፊት በገፋ ቁጥር ሁኔታው እየባሰበት ይሄዳል ይላል። ልክ እንደ ሩሲያ በረዶ ናት፣ የገባበት ሁሉ ይሰምጣል ሲሉ ሁኔታውን በምሳሌ አስረድተዋል። ይህ እንዳለ ሆነው ጦርነቱ ተባብሶ ቀጥሏል። ኢራን ከተጠበቀችው በላይ እንደሆነች ነው እየተነገረ ያለው። የኢራን ባህር ኃይል አሜሪካ ከመካከለኛው ምስራቅ ያላትን ራዳር መጥቶ ከጥቅም ውጪ አደረገ እየተባለ ነው። በዚህም የተነሳ የአሜሪካ መርከቦች መመታታቸው እየተነገረ ነው። በተለይም አሜሪካ ወይም የአሜሪካ ኩራትና ተስፋ የሆነው ትልቁ መርከቧ ሳይመታ አይቀርም እየተባለ ነው። ወይም ደግሞ ተመታ በማለት ብዙ ሚዲያዎች እየዘገቡት ነው። በዚሁ በአንድ ቀን ጦርነት ዓለም በጣም ተወጥራለች። በሌላ በኩል ደግሞ ኢራን ትልቁን የነዳጅ መተላለፊያ የሆነውን የሆርሙዝ ስትሬት የሚባለውን ዘግታለች እየተባለ ነው። ይህ መተላለፊያ ደግሞ እንደ ዓለም በየቀኑ 1/4ኛው ነዳጅ የሚቀርብበት ነው። ስለሆነም የዚህ መስመር መዘጋት እንደ ዓለም ትልቅ ችግር ሊፈጥር ይችላል የሚል ስጋትም ፈጥሯል። በሌላ በኩል ደግሞ በዚሁ በአንድ ቀን ጦርነት ብዙ ሰብአዊና ቁሳዊ ጉዳት እንደደረሰ ነው ከሁለቱም በኩል። ጦርነቱ በዚሁ እንዲቆም ብዙዎቹ የሽምግልና እንቅስቃሴ የጀመሩ ሲሆን እስካሁን ግን ወደ ሽምግልና አልገቡም። ጦርነቱ ከቀጠለ ወይም በዚሁ ካልቆመ እንደ ዓለም ትልቅ ችግር ሊፈጥር ይችላል በማለት ብዙዎቹ ስጋት ፈጥሯል። ጦርነቱ በዚህ እንዲቆምም ብዙዎቹ እየወተወቱ ነው። እኛ ደግሞ የጦርነት ጥፋት እንጂ ልማት የለውምና እግዚአብሔር ሰላሙን እንዲያወርድ ጸሎታችን ነው። ውድ ተከታታዮቻችን ለአሁኑ የያዝነው ዜና የእስካሁኑ ነው። ከዜና ጋር አብሬ የቆየውኝ እኔ ብስራት ነኝ። ተመልሰን በሌላ ወይም በቀጣዩ ፕሮግራም እስክንገናኝ ሰላማችሁ ይብዛ። ሰላም ሁኑልን። ደህና ሁኑ።